ስማቸውን ባናውቀውም የቃና ዘገሊላ ሙሽሮቹን እስቲ እናድንቃቸው። እነዚህ ሙሽሮች የሰርጋቸው ታሪክ የተጻፈው እንደ ሌሎቹ ሙሽሮች በጋብቻ ውል ሰነድ ላይ ሳይሆን ሁላችንም በአክብሮት በምንሰማው በቅዱስ ወንጌል ላይ ነው። የሰርጋቸውን ታሪክም የምናደምጠው እንደ ሌላ የሰርግ ዜና ሳይሆን ቆማችሁ ስሙ ተብለን በምንሰማው በወንጌል ንባብ ላይ ነው። ከተጋቡ ከ2000 ዓመታት በኋላ እንኳን በቃና ዘገሊላ እየተባለ የሚዘመርላቸው እነዚህ ሙሽሮች ምንኛ የታደሉ ናቸው። ድንግል ማርያም በጓዳቸው የተመላለሰለችላቸው፣ ወልደ እግዚአብሔር የወይን ጠጅን የጠመቀላቸው፣ ሐዋርያት አጃቢ የሆኗቸው፣ ከፈጣሪያቸው የማይለዩ መላእክት በእሳት ሰረገላ የሰርግ ቤታቸውን የከበቡላቸው እነዚህ ሙሽሮች ምንኛ የታደሉ ናቸው። ሰው የሀገር መሪ ወይም ዝነኛ ሰው እንኳን ከሰርጉ ሲገኝ እጅግ ይደሰታል፣ ክብር ይሰማዋል፣ ውለታ አድርጎ ይቆጥረዋል። እግዚአብሔር እንግዳ የሆነላቸው ወላዲተ